መጅኑና ሌይላ ክፍል 8። ከዛ ቀን ጀምሮ ከእግር ሙቅ እስሩ ተፈታ፣ ለቀቁት። እርሱም ነጅድን ለቆ ጫካ ገባ። ከዛ ጊዜ በኋላ በአካል አልሞ ካጣት ሌይላ ጋር በመንፈስ አብሯት ኮበለለ። ከጎኑ አብራው እንዳለች ያክል ብቻውን ያወራል። ጸጥ ብሎ በአርምሞ ስታወራ ያዳምጣታል፣ በቀልዷ ይስቃታል። ከነጅድ እስከ ሂጃዝ፣ ከሂጃዝ እስከ አቂቅ ባካለለው የጫካ ጉዞ ከሱ ጋር ሳትሰለች አብራው ትጓዛለች። በእርግጥም ለሱ በእውነተኛው ዓለም ያጣት ሌይላ እብደቱን በፈጠረለት ዓለም አግኝቷታልና በአሁኑ ለሱ ዓለም 10 ሞልታለታለች። በአንዱ ጧት በሂጃዝ ጫካ ውስጥ የወፎቹ ዝማሬ እየተንቆረቆረ የንጋት ብስራት ያበስራል። ማታ እያነደደ ያመሸው እሳት ተዳፍኖ ጭሱ ወደ ሰማይ እየተተግለገለገ ይጨሳል። መጅኑኑ ድንጋይን ተንተርሶ ከተኛበት መሬት ላይ ተነስቶ በሚጨሰው ጭስ ስር ተቀምጦ ሌይላውን ፈለገ። ነገር ግን እንደ ሁልጊዜው ዛሬ ሌይላ ከጎኑ አልነቃችም። ቢጠራትም መልስ አልሰጠችውም። ሌይላ ጥላኝ ሄደች ሌይላ ሂዳለች እያለ ከዙ አምልጦ እንደጠፋው መርፌ ድንጋይ ሳይቀር እየፈነቀለ ፈለጋት። ሌይላ የለችም። ወዲያውኑ ተነስቶ ሌይላን ፍለጋ ወደ ትውልድ ሀገሩ ነጅድን አቀና። በመንገዱ ላይ ሌሎች ወደ ነጅድ የሚጓዙ ሰዎችን አግኝቶ ተቀላቀላቸው። ነጋዴው ወርድና ቤተሰቦቹ ነበሩ። ወርድ ከሐር የተጠለፈ ቄንጠኛ ቶፕ ለብሶ እንዲሁ ከወርቃማ ቀለም ጋር የተቀየደ ነጭ ጥምጣም ጠምጥሞ በነጭ ፈረስ ላይ ተጀብኗል። ሌሎችም በእድሜያቸው ገፋ ያሉ ሽማግሌዎች ባሻም አለባበስ ሽክ ብለው አብረውታሉ። ወርድ በአንድ ሌሊት ልቡ ወደ ሰረቀችው ሌይላ ቤተሰቦች ዘንድ የትዳር ጥያቄ ሊጠይቅ መጅኑኑ ወደ መንፈስ ከጎኑ ያጣትን ሌይላ ለማግኘት ሁለቱን ለአንድ ዓላማ ወደ አንድ ሰው በአንድ ላይ መንገዳቸውን ቀጥለዋል። ወርድና አብረው ያሉ ሰዎች ዲባዲቦ ለብሶ በአንገቱ ላይ አጥንትና ምናምን ያጠለቀውን መጅኑን ያናገሩትን መልስ ነፍጓቸው ወደፊት በእግሩ መንገዱን ተያይዞታል። በመሃል ብቻ ካፋ ላይ የማይጠፋ የናፍቆት ግጥሞቹ ያነበንባል። ቆይ ግን የነጅድ ነዋሪዎች ግጥማችሁ ይጣፍጥላችሁ ተብሎ ማን የመረቃችሁ? አለ ወርድ። የመጅኑንን ግጥም ሲሰማ ውባ ገጣሚ ሌይላ ታውሳው፣ ምን ይህ እኮ የታወቀ ነው። ሁሉም የነጅድ ነዋሪዎች ብዕራቸው የሰላ ነው አለ። ከወርድ ጋር ያለ አንድ ሽማግሌ ያኔ ነቢያችን ሰለላሁ ዐለይሂ ወሰለም በበረካ ምጽዋቸው ጊዜ ነጅድን እንኳን የረሷቸውን ምርቃን አላገኘችም ነበር። ገና ቡራኬ ያለበት የቀለም ቅምጫና ይኸው ወደ እነሱ ነው የፈሰሰው አለ። ከወርድ ጋር ያለው ሌላኛው ሽማግሌ ቀጥሎ ያኔ ደጋግመው ሶላት 3 ጊዜ አላህ ሆይ ሻምን ባርካት፣ ሀበሻን ባርካት እያሉ ሀገራትን ሲመርቁ የነጅድ ነዋሪዎች ምነው ከአንቱ የአላህ መልእክተኛ ነጅድን እረሳችኋት ብለው ከፍቷቸውም ነበር። መልእክታቸውን ነጅድን የዘለልኳት ከነጅድ የመሬት ብቃት የሸይጣን ቀንድ ይወጣባታል ብለው መለሱላቸው። እንደምታዩት እስካሁን እብዱም ሳይቀር ባለ ስዕል ብዕረኛው ነው። ምናልባት ከአሁን በኋላ ይሆናል
የተተነበየለት ያ የሸይጧን ቀንድ የሚበቅለው ሲል በነጂዶች አንጓጠጠ። ሃሃሃ! ሁሉም በአንድነት ሳቁ። እንዲህ እያሉ ነጂድ ከተማ ደርሰው ሊለያዩ ሲሉ ማነህ የማትናገረው ገጣሚ፣ እስኪ አንድ ጥያቄ ልጠይቅህ፣ ጥያቄውን ከመለስክልኝ 10 ድርሃም እሰጥሃለሁ አለው። ወርድን ከፈረሱ ላይ ቁልቁል መጅኑን እየተመለከተ፣ መጅኑንም አሁን ዝም እንዳለ ነው። ወርድም ከሱ መልስ ሳይጠብቅ መቼም የነጂድ ኗሪ ከሆንክ የነጂድን ኮከብ የሆነችውን ሌይላ ታውቃታለህ አይደል ሲል ጥያቄውን አስከተለ። የሌላ ስም ሲሰማ መጅኑኑ የተለጎመው አፉ ፈታ። መላ ሰውነቱ የሚነዝረው የሌላ ስም በሰማበት ቅጽበት ከሰመጠበት የአርሙን ባህር ተርገብግቦ ወጥቶ ለማውራት ተስገበገበ። አዎ ሌላ አውቃታለሁ፣ ሌላ ከምንም በላይ አውቃታለሁ አለ መጅኑን እየደጋገመ። እሺ ቶሎ እሷን ካወቃት ታዲያ መኖሪያዋን አታውቀውም አለ። ወርድ ፊቱን ፈገግ እያለ እሱማ እንዴት ይጠፋኛል፣ የሌላ መኖሪያማ ከኔ ልብ ላይ ነው፣ ሌላ ልብ ላይ ነው ጎጆዋን የቀለሰችው። ቀኝ እጁን ከግራ ደረቱ ላይ አስቀምጦ ከወርድ ጋር የመጡ ሽማግሌዎቹ በመጅኑኑ መልስ እየሳቁ ድሮስ አንተ ከእብድ ጋር ቁም ነገር ማውራትህን እያለ በወርድ እያሾፉ ሌላ የሚጠይቋቸው ሰዎች ፍለጋ መጅኑኑን ጥለው ሄዱ። አሁን በእርግጥም በአፍቃሪዎች ዘንድ ለተፈቃሪዎቹ ቦታ ከልብ የተሻለ የለም። አፍቃሪዎቹ ላፈቀሩት ጥሩውን ሁሉ ይመኛሉ። ለዛም ነው በልባቸው ሰፊ ርዕስ ምቹ ቦታ የሚሰጡት። ክፍል 9 ይቀጥላል።